እሙሙ ይፈሳል። አንድ ሴት ልጅ እሙሙ ከፈሳ ማለት ነው እየነፋከው አይፈሳም። ምክንያቱም ስለማትችልበት ይሆናል ማለት ነው። ንፋስ እያስገባ ነው። ግጥም አድርገህ ከነፋከው ማለት ነው ምንድነው ወይኔ አምላኬ ግጥም አድርገህ በጣም በቃ ጨዋታ የምትችል ሆነ በጣም ከደበደብከው ማለት ነው ልክ ስትነቅለው ይፈሳል። ያ ማለት እየተነፈሰ ነው። በቃ አለቀ ደቀቀ። ምንድነው ይፈራ? እኔ እኮ ወንዶች ግራ እኮ ነው የምትገቡኝ። እሙሙ አይፈሳም። ፋራዎች ናችሁ። አይፈሳም። አመታቱን ስለማታቀበት ነው። ጥብብ አድርገህ የመጨረሻ በደንብ አድርገህ ትንፋለህ። ልክ ስትነቅለው መተንፈስ አለበት። በቃ ይተንፈስ። አባቴ ምን ሆነ ነው እንዴ? አተንፈስ አልከስ እውነቴና እግዚአብሔር የመጨረሻው ያለሽው ወንዶች አንዳንዶቻችሁ የመጨረሻ ፋራዎች ናችሁ። እኔ እንደዚህ ጠይቃለሁ። ወንዶች ጓደኞች አሉኝ ምናምን እንዲህ ስናወራ ኦፍ ኮርስ ይልቻል። አሁን እነዚህ ጥቁር አሜሪካኖች ምናምን ሳወራቸው ኦፍ ኮርስ ይላል። በደንብ አድርጌ ከደበደብኩት ስነቅለው መፍሳት ግዴታው ነው ይላል። እናንተ ግን ማለት ነው እሙሙ አፈሳ አፈራ ባግ ብላ። ቆይ ቤተሰብም ሊያየኝ ይችላል። ሸፈንፈን እያደረግን እናወራው። ታው እንዴ ለቀቅ አድርጋችሁ አታውሩ። እሙሙ ምናምን በሉ እናንተ። ምጽፉን ኮሜንት እያነበው እኔም እኮ አብሬያችሁ ጠፋው።